ሰላም ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? በያላችሁበት የዓለም ዳርቻ ሰላማችሁ የበዛ ይሁን ቤተሰብ። አሁን ደግሞ ከዚህ ከሞኔታይዜሽን ማብራት ጋር ተያይዞ እንዴት ሞኔታይዝ ማድረግ እንዳለባችሁ የምትሰሩትን ቪዲዮ ላሳያችሁ ነው የተከሰትኩት ማለት ነው። ይህ የሚጠቅመው በተለይ ሞኔታይዝድ ለሆነ ቻናል ነው። ይኸው ሞኔታይዝድ ያልሆናችሁ ማለት የዋይፒፒ የዩቲዩብ ፓርትነር ፕሮግራም አባል ያልሆናችሁ የቻናል ባለቤቶች ወይም ኮንቴንት ክሬተሮች ወደፊት ለመሆን ስለሆነ እየሰራችሁ ያላችሁት ይህንን ቪዲዮ ብታዩ ይጠቅማችኋል። እውቀት መረጃ ታገኙበታላችሁ ማለት ነው። ስለዚህ የብዙ ልጆች ጥያቄው እንዴት ነው ቪዲዮ ከሰራን በኋላ ያው ብዙዎቻችሁ እንደምታውቁት በቀጥታ ሞኔታይዝ አይሆንም። የላይቭ ቪዲዮዎች መጀመሪያ በሞኔታይዜሽን ስለምንገባላቸው ይበራሉ በቀጥታ ሄደው ማለት ነው። ግን ቪዲዮ እነዚህ ሎንግ ፎርም ቪዲዮዎችን አፕሎድ ስናደርግ በራሱ አይበራም። ይህ በቀጥታ በሞባይል በራሱ እንዲበራ የሚያደርግ አፕ የለውም። ቤዚካሊ ከ2025 እስከ 26 ባለው አፕዴትድ መረጃ መሰረት ይህ ቀድሞ የአፕሎድ ዲፎልት አስተካክሎ በራሱ እንዲያበራ የማድረግ ስርዓት ተወግዷል። ዩቲዩብ አስወግዶታል። የለም ማለት እንደ አይነት ነገር አሁን ተወግዷል። ስለዚህ በሌላ አማራጭ ነው ቪዲዮዎቻችንን ራሳችን በእጃችን ማኑዋሊ ነው የምናበራቸው ማለት ነው። ዩቲዩብ ስቱዲዮ በክሮም ገብተን ስለዚህ በክሮም ተገብቶ እንዴት ነው እንደሚስተካከል በመቀጠል አሳያችኋለሁ ማለት ነው። ኦኬ ቀጥታ ወደ ክሮም እንገባለን። ክሮም ጋር በዚህ መልኩ እንገባለን። ሰርች ባሯን እንነካለን። ያው እንደተለመደው የክሮም አገባብ አይጠፋችሁም። ያው ብዙዎቻችሁ በነገራችን ላይ በኖርማል የዩቲዩብ ስቱዲዮ አፑን አወርዳችሁ ዩቲዩብ ስቱዲዮ የምትሏን አፑን አወርዳችሁ የምትጠቀሙ ከሆነ እዚህ ጋር አንዳንድ ማስተካከል ያለባችሁ ነገር ይኖራል። በመጀመሪያ እዚህ ሰርች ባሯ ትታያችኋለች አይደል? እቺ ሰርች ባሯ ጋር እዚች ጋር አሁን የኔ ዩቲዩብ ስቱዲዮ የሚል አለ። ግን እናንተ ላይ ይሄ ካልመጣላችሁ ምናልባት ከዚህ በፊት ተጠቅማችሁት የማታውቁ ከሆነ በመጀመሪያ አማራጭ ላይ መጣላችሁ ይችላል። እኔ በተደጋጋሚ ተጠቅሜው ስለማውቅ ነው። ዩቲዩብ ስቱዲዮ ብላችሁ ስትጽፉ ያው ራሱ እንዲህ አይነት ገና መጽሐፍ ስትጀምሩ ራሱ ያመጣላችኋል ማለት ነው። ከዚያ ጣቅ ታደርጋላችሁ ዩቲዩብ ስቱዲዮ። ትንሽ ዙም አውት ላድርግላችሁ እንዲታያችሁ። እዚህ መጀመሪያው ጋር ከተዘረዘሩት ጽሁፎች የመጀመሪያዋን ትነካላችሁ። ዩቲዩብ ስቱዲዮ የምትልች አያችሁ። ስለዚህ ምንድን ነው የምታደርጉ አሁን ይችን 3 ነጠብጣቧን ቆይ አንዴ 3 ነጠብጣብ እዚህ ጋር ታያችኋለች አይደል? እሷን ንኳት ለማስተካከል ነው። ከዚያ ስክሮል አፕ አድርጉት እንዲህ ወደ ላይ ዴስክቶፕ ሞድ የምትልች አለች ያትች ዴስክቶፕ ሞድ የምትለዋን አሁን ያጠፋዋት እንዲሁ ነው የምታገኙት እናንተ ጋር። ሆን ብዬ ነው ያጠፋሁት እናንተ ጋር እንዲሁ ነው ስለምታገኙት የመጀመሪያችሁ ከሆነ። ከዚያ ይችን ኦን እንትን አድርጓት ማለት ነው። ዴስክቶፕ ሞድ በዚህ መልኩ ኦን ስታደርጉት እንዲህ ይመጣላችሁ። አያችሁ መጀመሪያ ይቺ ሳጥኗ ምንም አልነበራትም አይደል? አሁን እንዲህ አድርጉት። በቃ በክሮም እንዲህ ሆናችሁ ስትገቡ ስልካችሁ ኮምፒውተራችሁ መስራት የሚችለውን ነገር ሁሉ
ስልካችሁ እንዲሰራ ታደርጋላችሁ። ከተወሰኑ ነገሮች ውጭ ማለት አብዛኛው ነገር በኮምፒውተራችሁ የሚሰራውን ነገር በስልካችሁ እንዲሰራው መፍቀድ ወይም ማስቻል ነው። ዴስክቶፕ ሞድ። ዴስክቶፕ የኮምፒውተር ክፍል አይደል? ዴስክ ማለት ጠረጴዛ ነው። እንግዲህ መቼም ላፕቶፕ የሚባል አለ ጭናችን ላይ የምናስቀምጠው። ላፕ ማለት ጭን ነው። ዴስክቶፕ ማለት ደግሞ ጠረጴዛ ላይ የምናስቀምጠው ይሄ ትልቁ ኮምፒውተር ነው። ፓልም ቶፕ ይባላል። ፓልም መዳፍ ነው። እንግዲህ ፓልም ቶፖች እነዚህ በእጃችን የምንይዛቸው ስልኮች እና ታብሌቶች ናቸው ማለት ነው። ኤኒዌይስ እንደው ለአጠቃላይ ግንዛቤ እንዲሆናችሁ ብዬ ነው። አሁን ቆይ ሌላ ሰው ቤት ስለሆንኩኝ ወደ ራሴ ልቀይረው። አሁን የተለያዩ ቻናሎች እንትናቸው ላይ ቢኖሩ ለምሳሌ እግረ መንገዱን እያወቃችሁት እነዚህን ነገሮች ትነካላችሁ። ይችን የቻናሉን ባለቤት ትነኩና ስዊች አካውንት የምትላለች ይችን ትነካላችሁ። እንዲያው እግረ መንገዱ እንድታውቁት። ከዚያ ወደ ራስ የገባው ማለት ነው። ከብዙዎች መርጣችሁ በዚህ መልኩ ይደረደሩላችኋል። ወደ ራሳችሁ ወይም ወደምትፈልጉት ቻናል ትገባላችሁ ማለት ነው። ከዚያ በዚህ መልኩ ይመጣላችኋል። ይኸው እንደተለመደው ከዚህ በፊትም እንዲህ አይነትና ተመሳሳይ ይዘት ያላቸው ቪዲዮዎች ሰርቼ ስለማቅ ታውቁታላችሁ። እዚህ ይደረደራሉ። እነዚህ ሜኑዎች አሉ። እነዚህ ሜኑዎችን በጽሁፍ እንዲመጡላችሁ ከፈለጋችሁ እችን 3 ሰረዝ ትነካላችሁ። በዚህ መልኩ ይመጣላችኋል። ዳሽቦርድ አለ፣ ኮንቴንት አለ፣ አናሊቲክስ አለ፣ ኮሚዩኒቲ አለ፣ ላንጉዌጅ፣ ኮንቴንት ዲቴክሽን፣ አርን፣ ከስተማይዜሽን እና ክሬተርስ ሚውዚክ ወይም ቤታ የሚል አለ። እናንተ አሁን የምትነኩ ኮንቴንታችሁን፣ ኮንቴንት ማለት የቪዲዮአችሁን የሰራችሁት ቪዲዮ በዝርዝር ይመጣላችኋል። እችን ትነካላችሁ። አሁን እንደምታዩት ቪዲዮ የሚለው እንትን ላይ ነው ያለው ማለት ነው። አያችሁ? የኔ አሁን ኦን ነው። እሺ እንትኑን ላጥፈው፣ ይሄን ኦፍ ላድርገው። መጀመሪያ እናንተ ጋር የምታዩት አዲስ ቪዲዮ ስትጭኑ ምን ሆኖ ነው የምታዩት ማለት ነው። ሴቭ ስላላረኩት ነው የተመለሰ። ሴቭ ያልኩት በኦን። አሁን ኦፍ አድርጌ ሴቭ ባደረገው ኦፍ ይሆናል። ቆይ ላድርግላችሁ። ሴቭ ስለምመልሰው ያያችሁት እንዲህ ነው የሚቀመጥ። ተመልከቱ። ቪዲዮ አፕሎድ ካደረጋችሁ በኋላ በዚህ መልኩ ነው የሚቀመጥ እናንተ ጋር። ስለዚህ ምን ታደርጋላችሁ? እንዴት ነው የምታበሩት? ለምሳሌ በዩቲዩብ የቀጥታ ስርጭት ላይ ኮሜንት ቢዘጋብን ምናምን እናደርጋለን የሚል ቪዲዮ ሰርቻለሁ። ይህን ቪዲዮ ቀጥታ እንደ ጫንኩት እንዲሆን ነው የሚቀመጥ ማለት ነው። ከዚያ እኔ ጠቅ አደርጋለሁ። አንዴ ያው አማራጭ መጣልን። ኦፍ ነበር አይደል? ኦን። ከዚያስ እንዲህ ታደርጓትና እዚህ ሴቭ የሚላል እንዲህ አድርጋችሁ ታበሩታላችሁ። በእርግጥ ይሄ ቀድሞ የጫንኩት ስለነበር ነው። አዲስ ቪዲዮ ደግሞ ሲሆን ለምሳሌ አሁን ይሄኛውን እንዴት እንደሆነ አሁን ይሄ የሰራሁት ቪዲዮ አፕሎድ ላደረገው ነው። እመለሳለሁ፣ ጠብቁ። ይለያል። አሁን ካረኩት ደግሞ የሚለይ ነገር አለው አዲስ ሲሆን። እሺ አሁን ምንድነው የምናደርግ? በዚህ መልኩ እንደምታዩት ኦፍ ሆኗል ማለት ነው። ለምሳሌ አሁን አዲስ አፕሎድ ያደረኩት ቪዲዮ ነው። ስለዚህ ምንድነው የምታደርጉ? አዲስ አፕሎድ ስታደርጉ በዚህ መልኩ ነው ቀድሜ እንደነገርኳችሁ የሚቀመጠው። ከዚያ አንዴ ክሊክ ታደርጓታላችሁ፣ ኦን ታደርጉታላችሁ፣ ኔክስት የሚል ይመጣላችኋል። አሁን የቅድሙ ለማሳያ ያክል ያቸው የመጀመሪያዋ ስላደረኳት አዲስ ሲሆን ልክ የሆኑ ፎርሙ እዚያ እንደምታዩት ኢንአፕሮፕሪየት ላንጉዌጅ ዳዝ ዩር ቪዲዮ ኮንቴንት ታይትል ዲስክሪፕሽን ኦር ኪወርድ ኮንቴንስ ኤኒ ኦፍ ዘ ፎሎዊንግ ስትሉ እናንተ ፈቃድ እንድትሰጡት ነው። ኢንአፕሮፕሪየት ላንጉዌጅ ተጠቅመሃል አለው። ፕሮፋኒቲ ኢን ታይትል ተምኔል ኦር ዩዜጅ ኢን ዘ ኮንቴንት አይደለም። አዳልት ኮንቴንት አለው ምናምን የሚለውን ይሄ ሴክሹዋል ቢሄቪየር ላንጉዌጅ ኦር ኤክስፕሬሲንግ ቦዝ ሪል ኤንድ ኮምፒውተር ቫዮለንስ ይሄን ሁሉ ትተውትና ወደ ላይ ትሉና ምንድነው የምታደርጉት? ነን ይችን ወደ ላይ ትሉታላችሁ። ጠቅላላ ነን።
ከዚያ ሰሚት። አሁን አውቶማቲካሊ ሞኔታይዝ ይሆናል ማለት ነው። አያችሁት? በቃ እንደዚህ ነው የምታደርጉት ማለት ነው። በዚህ መልኩ ሞኔታይዜሽን ማብራት ትችላላችሁ። ማኑዋሊ በእጃችሁ በመግባት በክሮም ስቱዲዮ